ፍልሰታ ሱባኤ ላይ እንገኛለን። ሰሞኑን ያሉ መዝሙሮች በብዛት የሚያተኩሩ ድንግል ማርያም ላይ ነው። ማርያም ማለት ጥዕምተ ስም፣ ፍስሕት፣ ደስታ፣ ለጊዜው ዘር ካለቀ ደም ከደረቀ ተገንታ ለእናት ለአባቷ ተስፋ ሆናለች ተብሎ የተተረጎመውን ለእመቤታችን የተዘመረ ቅዱስ ያሬድ የዘመረው መዝሙር ነውና የነገ እሁድ መዝሙር እንዲህ ይላል። ሃሌሉያ ሃሌሉያ ዛቲ ይእቲ ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ይህንን ቃል የምታዳምጡ የክርስቶስ ቤተሰቦች ምዕመናንና ምዕመናት እንደምን ዋላችሁ? በቅድሚያ ከዚህ ቀጥሎ የነገ እሁድ እንግዲህ በፍልሰታ ሱባኤ ላይ እንገኛለን። ሰሞኑን ያሉ መዝሙሮች በብዛት የሚያተኩሩ ድንግል ማርያም ላይ ነውና ባለፈው የወምነ ወድሳ ለማርያም ድንግል ማርያምን እናመስግናት በአማላጅነቷ የሚል መዝሙር ተብሎ ነበር። አሁን ደግሞ ቀጥሎ ያለው አሁንም ለእመቤታችን የተዘመረ ቅዱስ ያሬድ የዘመረው መዝሙር ነውና የነገ እሁድ መዝሙር እንዲህ ይላል። ሃሌሉያ ሃሌሉያ ዛቲ ይእቲ ማርያም ማይደረ መለኮት እንተ ተሰምየት ሰንበተ ክርስቲያን በከመ ይቤ ዳዊት በመዝሙር አንሳይኩ አዕይንት የመንገለ አድባር አድባረ ድውሃን ተሰምየት ዛቲ ይእቲ ቅድስት ድንግል ተአቢ እምኩሉ ፍጥረት ኢያዋያ እሳተ መለኮት። ሃሌ ማለት ቅድመ ዓለም የነበረ፣ ሉያ ማለት ዓለምን አሳልፎ የሚኖር ማለት ነው። ይሄ ትርጉም ዛቲ ይእቲ ማርያም ማርያም ማለት ይህች ናት ብሏል። ማርያም ማለት ጥዕምተ ስም፣ ፍስሕት፣ ደስታ፣ ለጊዜው ዘር ካለቀ ደም ከደረቀ ተገንታ ለእናት ለአባቷ ተስፋ ሆናለች ተብሎ የተተረጎመውን ወይም በዕለተ ሰሉስ የምንተረጉመውን ትርጉም እዚህ ላይ ቅዱስ ያሬድ አስቀምጦታል ማለት ነው። እንተ ተሰምየት ሰንበተ ክርስቲያን፣ ሰንበተ ክርስቲያን የተባለች የክርስቲያን ሰንበት የተባለች እሷ ናት። ምን ማለት ነው? ሰንበት እረፍት እንደሆነች እመቤታችንም ለዓለም እረፍት ሆናለች። ማለትም ከሷ ሰው ሆኖ ነው ታውኮ የነበረውን ዓለም እረፍት የሰጠው። እረፍት የተገኘ በክርስቶስ ነውና ከሷ ከተወለደ በኋላ ታውኮ በዲያብሎስና በሰራዊቱ ታውኮ የነበረው ዓለም አረፈ በድንግል ማርያም ለማለት ድንግል ማርያምንና ሰንበትን አነጻጸረ ወይም አንዳረገ ማለት ነው። እንተ ተሰምየት ሰንበተ ክርስቲያን በከመ ይቤ ዳዊት፣ ዳዊት እንደተናገረ ምን ብሎ በመዝሙር እንዲህ ብሎ እንደተናገረ አለ። ምን አለ ዳዊት? በከመ ይቤ ዳዊት በመዝሙር አንሳይኩ አዕይንተ የመንገለ አድባር፣ አይኖቼን ወደ ተራራ ተመለከትኩ አለ። ተራራ ያላቸው እንግዲህ ወደ አበው አየሁ ነው። ተራራ ተብሎ የተተረጎመው አበው አባቶች በታላላቅ ተራራ፣ ነገስታት በታላላቅ ተራራ እየተመሰሉ ስለሚተረጎሙ ነውና አይኖቼን ወደ ታላላቅ አበው አባቶች ተመለከትኩ እያለ ነው።
በከመይቤ ዳዊት በመዝሙር አንሳይኩ አዕይንተ የመንገለ አድባር አድባረ ድሁሃን ተሰሚየት ይላል። ወደ እሷ ሲያመጣው የጸኑ ተራራዎችን ተባለች አለ። እነዛ ተራራ የጸኑ የተባሉ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ስለዚህ ከነሱ የተገኘች ከነዚህ እንደ ተራራ የሚደነቁ በስራቸው ከፍ ከፍ ያሉ ከነሱ የተገኘች ናት ለማለት ነው። ቅዱስ ያሬድ ይህን የተናገረው ማለት ነው። አድባረ ድኃን ተሰሚየት ዛቲ ይእቲ ቅድስት ድንግል፣ እችውም ቅድስት ድንግል ቅድስት ንጽሕት ክብርት የተባለችው እችው ናት እያለ ይተረጉምልናል። ይህን ካለ በኋላ ወደ መጨረሻ ምን ይላል? ታአቢ እምኩሉ ፍጥረት፣ ከፍጥረቱ ሁሉ ትበልጣለች ነው። ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የከበረሽ ነሽ፣ ልዕልት ነሽ ብሎ ሉቃስ በወንጌሉ በምዕራፍ 1 ላይ የተናገረውን ከዚህ ደግሞ ታአቢ እምኩሉ ፍጥረት፣ ከፍጥረታቱ ሁሉ ትበልጣለች። እመቤታችን ከስላሴ ከፈጣሪዋ በታች ከፍጡራኑ ሁሉ በላይ ስለሆነች ከሁሉ ትበልጣለች። ኢያው አያ ሳተ መለኮት፣ ምክንያቱ እስከተባለ መለኮት አላቃጠላትምና ማለት ነው። ሰማይና ምድር የማይችሉትን አምላክ በአጭር ቁመትና በጠባብ ደረት ፈቅዶላት በማህፀኗ 9 ወር ከ5 ቀን ወስና የያዘች መለኮቱ ያላቃጠላት ማለት ነው። ይህን የተረጎመልንና መዝሙር ሲባል ዝም ብሎ ከማየትም የመጣ እንዳይመስላችሁ ምዕመናን። መዝሙሮች የሚመጡት ከብሉይ ከአዲስ። አሁን ለምሳሌ ይሄ አይኖችን ወደ ተራራ አነሳው ያለው መዝሙር 120 ላይ የተወሰደ መዝሙሮቻችን የተዋሂዶ መዝሙር ከብሉይና ከሐዲስ ከአራቱ ጉባኤያት ካልተወሰደ ይሄ መዝሙርም ሊባል ዘመረ፣ አመሰገነ፣ ሰብህዎ በመዝሙር አመስግኑት ብሎ በ150ኛውም ተናግሯል። ስለዚህ ይህንን ማስተዋል ያስፈልጋልና የዛሬው መዝሙራችን ይህን ይመስላል። ታቢም ኩሉ ያለውንን አመላለስ ታቢም ኩሉ ፍጥረት እምኩሉ ፍጥረት ታቢም ኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት አመላለስ ይባላል። አመላለስ ትርጉሙ አመላለሱት ነው። ከጲላጦስ ወደ ሄሮድስ፣ ከሄሮድስ ወደ ጲላጦስ ክርስቶስን በዕለተ ዓርብ ሊሰቅሉት ሐሙስ ሌሊት ይዘው ወደ ጲላጦስና ወደ ሄሮድስ እያመላለሱት ስለነበር ስሙ አመላለስ፣ ወዲያና ወዲህ መውሰድና ማምጣት ማለት ነው ትርጉሙ። ስለዚህ ይሄን ደግሞ ቸብቸቦ ይሉታል። ቸብቸቦ ደግሞ ቸበቸቡት፣ መቱት። ክርስቶስንን በጅራፍም ገርፈውታል፣ በጥፊም መተውታል፣ በዘንግም መተውታልና ቸበቸቡት ሲብል ልክ መቱት፣ ደበደቡት የሚለውን ነው የሚያስታውቅ። በተለይ የቅዱስ ያሬድ ምስጋና በሙሉ ክርስቶስ የተቀበለውን መከራ የሚያስታውስ ነው ማለት ነው። ታቢም ኩሉ ፍጥረት እምኩሉ ፍጥረት ታቢም ኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት
ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት እንዲህ በማለት ቸበቸቡት። እንግዲህ የሱ መከራ ለኛ ደስታችን ስለሆነ እኛ በደስታ በእልልታ በጭብጨባ የምናመሰግንበት ምክንያት የሱ መከራ ለኛ ደስታችን ስለሆነ ነውና የዛሬው መዝሙር ከሙሉ በክፍሉ ከረጅም ባጭሩ ይህን ይመስላል።